ሰበር ዜና ከሀበር ተጎዳ። እኔ እኮ ማን ነው ግን ምን አይነት ውስጥ ጠምጥም ያሰራብን በመድኃኒዓለም። አሁን እሺ ተጫዋቹስ ምን ሆኖ ነው እንደዚህ በየደቂቃው ላለው በየጊዜው እንደዚህ የሚጎደው ምን ሆኖ ነው? የነገውን የብሬንትፎርድና የስፐርሱን ጨዋታ ላይኖር ይችላል በእርግጠኝነት። ከዛ በኋላ ጉዳቱ ያን ያልከባ እንዳሉ ዴቪድ ኦርነስቴን ነው አሁን የዘገበው ማለት ነው ከ10 ደቂቃ በፊት። ምን ሆኖ ነው? ኧረ እኔ ምንድነው ግን እግዚአብሔር ኧረ በስመ አብ አንተ ቅጥል ነው ያልኩት እግዚአብሔር በቃ እንደዚህ ያን ሁሉ ጊዜ ተጎድቶ ከዛ ወደ ከመመለሱ ልክ ተመለሰ ሲባል ተጎዳ። ከዛ ከስንት ጊዜ በኋላ ተመለሰ። አሁን ደግሞ ምንድነው የሚመገበው? ምን ሆኖ ነው? ማን ነው ወይስ የሆነ እንዴ ተቃጠሉ? በሰፈሩ ቁና መሰፈሩ አይቀርም። ሀበርትዬ ተጎዳ። እኔ ወላሂ ወድዋለሁ ወያላት ዶርጉዬ ምናምን ያኔ ሲጎዳ ነበር። አንተ ተጠራምታ ከብሬን ቦርታ ምናምን የሚያርጉት አይተበት ነው ጋበርት ነው ለጀርመን ምናምን ይደርሳል ተብሏል። ግን በቃ ይሁን ወያላ በቃ እንድትመጣው አቱን ጥሩን ደጉን እንደኔ ደጉን ወያላ ያቅለልህ ብያለሁ። እንደ ወያላ አይደለም ያቅለልህ የኔ አባት። አረ ወይኔ ያረብኛ ዋንጫ አንብላ ነው ወይ? እሺ ዋንጫ ማንበላኩን ለምንድን ነው የምንጫወተው? ካይ ሃቨርትዝ በጡንቻ ጉዳት ለተወሰኑ ጊዜያት ከሜዳ ይርቃል። ዴቪድ ኦርነስቴን አሁን ዘገቡ። አረ በአላህ እሺ ማን ነው በስቴዲየም እየገባ በየቤታቸው የሚቀጠቅጣቸው? ቆይ ሜሪኖ አጥንቱ ተሰበራሉ እንዴት ብለን እሱን ገና መረጃ ሳናገኝ አሁን ደግሞ ካይ ሃቨርትዝ በጡንቻ ጉዳት ምክንያት እሳይ ምትል እንዳለ የዩናይትድ ነህ እንዳለ አኡዙ ቢላሂ ወላሂ ከልቤ ነው። እነ ኢንዴሙ ሙሉ አጥንታቸው ይሰበር። አረ ወይኔ እሺ የሜሪኖ ምን እንደነካው ሳናቅ አሁን ካይ ሃቨርትዝ በጡንቻ ጉዳት ላልተወሰኑ ጊዜያቶች አንብላ አበቃ አትብሉ በሉ በቃ ሜዳ ላይ ሳናይ እንዲ ማጅራት መቼ የተላከ ነው የሚቀጠቀጠው? ካላፊዮሪው ነገር ይሆናል። ሳካ ሲያሟሙት ይባላል። ሳካር ተቆርጦ ወይ ጋር አቦት። እሺ ሰበር ዜና ጀማው አሳዛኝ ዜና በቃ ይሄው እንደ መርዶ ነጋሪ ሌሊት 6 ሰዓት ላይ ነው እንግዲህ መረጃ መሰራላችሁ ጀማው። ካይ ሃቨርትዝ ተጎዳ። ካይ ሃቨርትዝ ቀለል ያለ ጡንቻ ጉዳት አጋጥሞታል። የብሬንትፎርድ እና የቶትናሙ ጨዋታ ሊያመልጠው እንደሚችል ክለቡ አሳውቋል ሲል ዴቪድ ኦርነስቴን ተናገረ ጀማው። ተመሳሳይ ቦታ ላይ ተመሳሳይ ተጫዋቾቻችን ጉዳት እንደ ጉድ ፊንት እያበላቸው ነው። ምን እንደሚሻለን አላውቅም። ምሪ ነው ምላችሁ ይውላችሁ ካይ ሃቨርትዝን ታያላችሁ፣ ሜሪኖን ታያላችሁ፣ ኦዲን ታያላችሁ፣ ጩጬዋ እንኳን ማክስዶማንን እያያችሁ ነው። እኔ እዚህ ቤት ላይ ዘንድሮ ምን አይነት የጉዳት ማዕበል እንደመጣ ምንም ሊገባኝ አልቻለም። ምንም ማለት ነው። ኗኒሪን ደግሞ በወሰት ሰተኗል። አሁን ምንድነው የሚውጠን ነው? ገብቷል። እንደ ቀላል የምንመለከተው ነገር አይደለም። እዛ ቦታ ላይ ቨርሳታይል የሆኑ ሌሎች ተጫዋቾች እኮ አሉን እኮ እንሰካኳለን። ግን የካይ ሃቨርትዝ ጉዳት ለምንድን ነው እንደዚህ የጸና የሆነው? ግራ የገባኝ ነገር እሱ ነው። በቃ ዘመውስጥ ጠንካራ የሆነ ተጫዋች እኮ ነው። ግን በቃ ጉዳትን እየተቋቋመ አይደለም። ለምን እንደሆነ እየገባኝ አይደለም ማለት ካይ አታደርገው በመቤቴ። አሁን እኮ ነው ከጉዳት የተመለስከው። አሁን ደግሞ ጥሩ ፐርፎርም እያደረገ በቃ ቲሙን በደንብ እያገዘ ማለት ነው። አሲስት ያደርጋል፣ ጎል ይቀጥ ለጊዮኬሪሽ ጥሩ ሆነለት እያልን ኧረ በጌታ ምንድነው በቃ ምንም በቃ ደህና ነገር አትስሙ ተብለናል እንደኛ። ኧረ በስመ አብ በጣም በቃ የሚያስጠላ ቅፍፍ። በዚህ ሰዓት ደግሞ እንዲህ አይነት ዜና መስማት በኩለ ሌሊት እዛ ሲቲ ፉላምን እየለጠፋት ነው በአግባቡ። ወይ ጎል አልቀነሱ እነዛ ምንከፎች። ቤተሰብ በቃ በጣም ያስጠላ። ተኙ በቃ ተኙ። እግዚአብሔርን ጨዋታውንም አትጨርሱ በቃ ተኙ። ኮፒ ሊንክ፣ ሼር፣ ሪፖስት፣ ፎሎ እያደረጋችሁ እስቲ ቪዲዮ ከመጣላችሁ ሼር ኮፒ ሊንክ አድርጉ። እሺ አርሰናል ደጋፊዎች ሰበር ዜና ካይ ሃቨርትዝ የጡንቻ ጉዳት አጋጥሞት የብሬንትፎርድ እና የቶተናም ጨዋታ ቢያንስ ያመልጣል የተባለ ነው ከ10 እስከ 15 ቀን ማለት ነው። ዘንድሮ ጉዳት እኮ የካይ ሃቨርትዝ ግን የሚያሳዝነው ማለት በቃ ቪክተር ጊዮኬሬስ ኳስ ከመጫወት ወደ ጸጉሩ ጋር መጫወት ሊመለስ ነው። በቃ ጸጉሩ ሊያጫውተው ነው ካሁን በኋላ ማለት ለዚህ ነው ካይ እኮ የሚያስፈልገን ማለት ያ አምና ኦዲጋርድ ሲጎዳ ትዝ ይላችኋል።
ኦዲጋርድ መጎዳቱ አጫወታችን አበላሸብን ብላችሁ ካሰባችሁ ካይ ሃቨርትዝ ሲጎዳብን ምን ሆነውን አናቅም ብዬ ነበር። ልክ እንደተመለሰ አታካችን ከካይ ሃቨርትዝ ጋር ምን ያህል እንደሚመስል 9 አበላሽቶ 1 ቢያገባ ራሱ ሊያዋጣ እንደሚችል ዮከሬስ ደግሞ ፊት ለፊት የሆነ ደግሞ ከ9 5 እንዲገባ የሚያደርግ አጥቂ ደግሞ ፊት ለፊት ሲሆን ምን መስራት እንደሚችል አሳይቶን ነበር። አያችኋ ዘንድሮ ይሄ ሁላ ጉዳት እያሰቃየን ልክ ሁሉም ተመለሱ ስትል አንድ ባንድ መቀነስ ይጀምራል። አንድ ባንድ ማለት ይሄ ልጅ እኮ ተጎድቶ አያውቅም። በአንድ አመት ውስጥ 3ኛ ጊዜ ሲጎዳ ማለት 3ኛ ጊዜ ቢያንስ የጉልበቱ ምናምን ተነስቶበት አይደለም ጡንቻ ነው ተብሏል። ወዲያውኑ ይመለሳል። ካይዬ እንዴት እንደምንወድሽ ኪንካይ ቶሎ ትመለሻለሽ። ከላይቭ ላይ መጥቼ ነው ቪዲዮ እየሰራሁ ያለሁት። ዊ አር ዘ ገነርስ ነገ ብሬንትፎርድን ስንኮረኩሞ በርናንዶ ሲልቫ እንዳለው ተስፋ ትቆርጫለሽ። ፈለው እንገናኛለን። በዚህ ሰዓት ለመድፈኞቹ አርሰናል ደጋፊዎች መጥፎ የሚባል ዜና ተሰምቷል። ከረጅም ጊዜ ጉዳት በኋላ በመድፈኞቹ አርሰናል ቤት ከጉዳት መልስ አስደናቂ የሆነ እንቅስቃሴን እያስመለከተ ሊገኝ የነበረው ጀርመናዊ አጥቂ ካይ ሃቨርትዝ አሁን ላይ እየወጡ ያሉ ሪፖርቶች እንደሚያሳዩት ከሆነ ጡንቻው ላይ ባጋጠመው ጉዳት ምክንያት መድፈኞቹ አርሰናሎች ከብሬንትፎርድ እንዲሁም ደግሞ ከቶተንሃም ሆትስፐር ጋር የሚያደርጉ ጨዋታዎች እንደሚያመልጠው ተነግሯል ማለት ነው። ይህንን መረጃ ይፋ ያደረገው ታማኝነት ያለው ዘ አትሌቲክስ ነው። ስለዚህ ይህንን ተጫዋች ማጣታቸው መድፈኞቹ አርሰናሎች ላይ ለእነዚህ ሁለት ፈታኝ የሚባሉ ጨዋታዎች ትልቅ መስተጋገል ይሆንባቸዋል ተብሎ ይጠበቃል ማለት ነው። የፈሩት ይደርሳል የጠሉት ይወርሳል ማለት ይሄኔ ነው። ሃቨርትዝ እየተጎዳች 3ኛ ተጫዋችሽ ይሄንን መርዶማ በሌሊት 6 ሰዓት ማለት ነው ጥሩምባ ባገኝ በየቤት እየመጣው ነው ምነግሬ ነበር። የኔ ማራዶና ፓትሪክ ዶርጉ ስትጎዳ እያዳሚሽ የልደትሽ ቀን ነበር። ጮቤ ስትረግጪ ነበር። ይሄው እያገላበጥኩ አገኘሽ። እያገላበጥኩ እኔ ደግሞ እኮ ትሬዲንግ ላይ የምትጎዱት ነገር እኮ ነው ግራ የሚገባኝ። በዲሽቃ ነው እንዴ እናንተ ትሬዲንግ የምትሰሩት? እንዴ እያታኮሰ ነው እንዴ ትሬዲንግ የምትሰሩት? መድፉ ጎል ላይ ዋንጫ ላይ መተኮስ አቆሙ፣ ትሬዲንግ ላይ ተጫዋች ላይ መተኮስ ጀመረ እንዴ እናንተ መድፍ? ወይስ አየር ኃይል ነው እናንተ ቡድን እንዴ? ብቻ በጉዳት አይሳቅ ግን እሰይ